ሰላም እንዴት ናችሁ? ዛሬ ደግሞ እንዴት የተጠለፈ የቴሌግራም አካውንት ማስመለስ እንደምንችል እንዲሁም ደግሞ እንዴት እንደተጠለፈ ማወቅ እንደምንችል አሳያችኋለሁ። ይህ ካልቦሺ ቴክ ነው። በዚህ ቻናል የተለያዩ የቴክ መረጃዎችና የአፕሊኬሽን ሪቪዎችን ስለማቀርብ ቻናሉ ከተመቻችሁ ሰብስክራይብ በማድረግ እንድትጀምሩ እላለሁ። እሺ የተጠለፈ አካውንት ለማወቅና ለማስመለስ መጀመሪያ ሴቲንግ ላይ እንገባለን። ሴቲንግ ላይ ከገባን በኋላ ዲቫይስ ምትላለች ሴቲንጋችን ውስጥ እዚህ ዲቫይስ ምትለውን አንድ ጊዜ እነካለን። ከዛ ከላይ የሚያስቀምጥልን ዚስ ዲቫይስ ከሚለው ስር የሚያስቀምጥልን እኛ እየተጠቀምንበት ያለነው ነው። ከታች ደግሞ የሚያስቀምጥልን አሁን ለምሳሌ እየተጠቀምኩበት ያለውበት አፕሊኬሽን ፕላስ ነው። ከፕላስ ውጭ የተከፈቱ አካውንቶችን ነው ከታች የሚያሳየኝ እናም እየተጠቀምኳቸው ያልሆኑት ማለት ነው። እና አክቲቭ ሴሽን ከሚለው ስር የተከፈተበት ስልክ የእናንተ ካልሆነ አካውንታችሁ እንደተጠለፈ ታረጋግጣላችሁ። እናም እንዴት የተጠለፉትን አካውንቶች ሪከቨር ማድረግ እንደምትችሉ ነው ማሳያችሁ። ሪከቨር ለማድረግ ተርሚኔት ኦል አዘር ሴሽን የምትለውን ትነካላችሁ አንድ ጊዜ። ከዛ ተርሚኔት የምትል ትሽጋለች እሷን አንድ ጊዜ ተርሚኔት ታደርጉ እናንተ ከምትጠቀሙት አካውንት ውጭ የተከፈቱ ሌላ አካውንቶችን ሎግ አውት ያደርጋል ማለት ነው። ስለዚህ አካውንታችሁን በዚህ መንገድ መጠበቅ ትችላላችሁ። ዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስላል። በቀጣይ ደግሞ ሌላ ቪዲዮ ይዤላችሁ እመጣለሁ። ሊጠቅማችሁ ስለሚችል ቻናሉን ሰብስክራይብ በማድረግ እንድትጠብቁ እላለሁ። መልካም ጊዜ